ከሀገር ውስጥ ቀዳሚ ወዳደረግነው ዜና ስናልፍ የትግራይ ንግድ ኤክስፖርት ሚኒስቴር በትግራይ ላይ የተፈጠረው የነዳጅ እጥረት አስቸኳይ መፍትሄ እንዲሰጥ ጥሪ ያቀረበ። የትግራይ ንግድና ኤክስፖርት ሚኒስቴር ወደ ክልሉ ይገባ የነበረ የነዳጅ አቅርቦት መጠን ላለፉት 12 ወራት መቀነሱና በክልሉ ከፍተኛ የነዳጅ እጥረት መከሰቱን ተከትሎ መፍትሄ እንዲሰጥ ጥሪውን አቅርበዋል። ሚኒስቴሩ በጻፈው ደብዳቤ በክልሉ ከየካቲት 2017 ዓ.ም በየወሩ 12 ሚሊዮን ሊትር ነዳጅ ይቀርብ እንደነበረ፣ ነገር ግን ከየካቲት ወር በኋላ የአቅርቦት መጠኑ እየቀነሰ በመሄዱ ምክንያት ለሰብአዊ እርዳታ ማጓጓዝ ስራዎች፣ ለህዝብ ትራንስፖርት አገልግሎት፣ የኢንዱስትሪና የኢንቨስትመንት ስራዎች መቆማቸውን ገልጿል። አክሎም በበጀት ዓመቱ በተለያዩ በታህሳስ ወር ላይ የነዳጅ አቅርቦት 850 ሺህ ሊትር ብቻ በመቅረቡ የሕክምና ተቋማት መደበኛና ድንገተኛ አገልግሎት መስጠት በማይችሉበት ደረጃ ላይ መድረሳቸውና በ146 አይዲፒ ማቆያ ጣቢያዎች ለተጠለሉ ተፈናቃዮች አስቸኳይ የነፍስ አድን የሰብአዊ እርዳታ አቅርቦት ስራዎች ማከናወን አልተቻለም ብለዋል። በዚህ መሰረትም በክልሉ በመቀለ፣ በአክሱም፣ በሽሬ፣ በአዲግራትና በማይጨው የገጠመው የነዳጅ እጥረት ተከትሎ በክልሉ በሸቀጦችና አገልግሎቶች ላይ ከፍተኛ የዋጋ ንረት መከሰቱን አስታውቋል። በተጨማሪም በክልሉ ውስጥ ያሉት 73 የነዳጅ ማደያዎች የነዳጅ አቅርቦት ባለማግኘታቸው ለከባድ ኪሳራና ተጨማሪ ወጪዎች በመዳረጋቸው ምክንያት ተቋማቱ ለመዘጋትና በስራቸው ተቀጥረው ይሰሩ የነበሩ ሰራተኞችን ለማባረር እየተዳረጉ ይገኛል ብሏል። በመሆኑም የነዳጅ አቅርቦት ችግር አፋጣኝ ምላሽ ካልተሰጠው በክልሉ ላይ ሌላ ተጨማሪ ሰው ሰራሽ ቀውስ የሚያስከትል በመሆኑ አፋጣኝ መፍትሄ ይሰጠን ሲል የትግራይ ንግድ ኤክስፖርት ሚኒስቴር በጻፈው ደብዳቤም ጥሪውን አቅርበዋል። ስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 9ኛ መደበኛ ስብሰባ ነገ ይካሄዳል ተባለ። የኢፌዴሪ ህዝብ ተወካዮች ምክር ቤት 9ኛ መደበኛ ስብሰባው ነገ ያካሂዳል። ምክር ቤቱ በነገው ስብሰባው በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስትና በህዝባዊ ሪፐብሊክ ቻይና መንግስት መካከል የተደረገው የወንጀል ጉዳዮች የጋራ የህግ ትብብር ስምምነት ረቂቅ አዋጅና በሁለቱ መንግስታት መካከል የተደረገው ፍርደኞችን ማስተላለፍ ስምምነት ረቂቅ አዋጅ አስመልክቶ የህግና የፍትህ ጉዳዮች ቋሚ ኮሚቴ የሚያቀርበው ሪፖርትና የውሳኔ ሀሳብ መርምሮ ረቂቅ አዋጆቹን ያጸድቃል ተብሎ ይጠበቃል። እንዲሁም ምክር ቤቱ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስትና በብራዚል ፌዴራላዊ ሪፐብሊክ መንግስት መካከል የተደረገው ፍርደኞችን የማስተላለፍ ስምምነት ረቂቅ አዋጅ አስመልክቶ የህግና የፍትህ ጉዳዮች ቋሚ ኮሚቴ የሚያቀርበውን ሪፖርትና የውሳኔ ሀሳብ መርምሮ ረቂቅ አዋጁን ያጸድቃል ተብሎ ይጠበቃል። በተያያዘ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስትና በደቡብ አፍሪካ ሪፐብሊክ መንግስት መካከል የተደረገው በወንጀል የሚፈልጉ ሰዎችን አሳልፎ የመስጠት ስምምነት ረቂቅ አዋጅን አስመልክቶ የህግና ፍትህ ጉዳዮች ቋሚ ኮሚቴ የሚያቀርበው ሪፖርትና ውሳኔ ሀሳብ መርምሮ ረቂቅ አዋጁን የሚያጸድቅም ይሆናል። በተጨማሪም ምክር ቤቱ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክና በኮሪያ ኤክስፖርት ኢምፖርት ባንክ መካከል ለህክምና መሳሪያዎች አቅርቦት ፕሮጀክት ምዕራፍ 2 ማስፈጸሚያ የተደረገው የብድር ስምምነት ረቂቅ አዋጅና የህብረተሰብ ስራ ማሻሻያ ረቂቅ አዋጅን መርምሮ ለሚመለከታቸው ቋሚ ኮሚቴዎች የሚመራም ይሆናል። ኢትዮጵያና የዓለም ባንክ $250 ሚሊዮን ስምምነት ተፈራረሙ። የገንዘብ ሚኒስቴርና የዓለም ባንክ የከተማ ምርታማነት ሴፍትኔትና የስራ ፕሮጀክት ተግባራዊ ለማድረግ $250 ሚሊዮን የፋይናንስ ስምምነት ተፈራርመዋል። የተጨማሪ የገንዘብ ድጋፍ መንግስት የአቅመ ደካሞችን ገቢ ለማሻሻልና ለወጣቶችና ለሴቶች የስራ ገበያ ማካተት ጥረት እንዲያጠናክር ያስችላል ተብሏል። በዚህ መሰረትም የስራ እድሎችና ተጋላጭ ለሆኑ የማህበረሰብ ክፍሎች የኑሮ ድጎማዎችን መስጠት ከብሔራዊ የስራ ፈጠራ እቅድ ጋር በተጣጣመ መልኩ የወጣቶች የስራ ስምሪት ማሳደግና በተመረጡ አካባቢዎች ስደተኞችና አስተናጋጅ ማህበረሰቦችን ለማካተት ድጋፍ ማራዘም ያካትታል። ፕሮጀክቱ በጥሬ ገንዘብ ዝውውሮችና በማህበራዊና ኢኮኖሚያዊ ውህደት ላይ የተኮሩ አገልግሎቶችን የማህበራዊ ድጋፍ ስርዓቶችን ያጠናክራልም ተብሏል። ስምምነቱ የተፈረመው የገንዘብ ሚኒስትር ወይዘሮ ሰመሪት ታስዋሰውና የኢትዮጵያ፣ የኤርትራ፣ የሱዳንና የደቡብ ሱዳን ዓለም ባንክ ከፍል ዳይሬክተር ወይዘሮ ማራያ ሳሊያም ናቸው። የአፋር ባህላዊ ህግ በዩኔስኮ ለማስመዝገብ ስራዎች እየተሰሩ መሆኑን ክልሉ አስታወቀ። የአፋር ክልል ማድኦ ባህላዊ የህግ ስርዓት በዩኔስኮ ለማስመዝገብ ስራዎች እየተሰራ መሆኑን ክልሉ አስታውቋል። የባህላዊ ህግ በኢትዮጵያ በጅቡቲና በኤርትራ ጭምር ጥቅም ላይ የሚውል ነው ተብሏል። የአፋር ብሔራዊ ክልላዊ መንግስት ቋንቋና ታሪክ ምርምር ኢንስቲትዩት ዋና ዳይሬክተር ዶክተር ሀቢቡ መሐመድ እንዳሉት የአፋር ባህላዊ ህግ ማድኦ በዩኔስኮ ለማስመዝገብ ከጅቡቲ መንግስት ጋር በትብብር ስራዎች እየተሰሩ ነው ብለዋል። በማድኦ የአፋሮች የባህልና ህገ መንግስት
ጥፋት ሲፈጸም ያዩ አለመከላከል ወይም ያዩ ማለፍ ያስቀጣል ያሉት ዶክተር ሀቢቢ በአፋር ባህል ህግ ድርጊት ባይፈጸምም እንኳን ሊፈጸም ታስቦና ታቅዶ ከነበረ እንደሚያስቀጣ ተናግረዋል። የባህላዊ ህግ በዩኔስኮ ለማስመዝገብ የጅቡቲና የኢትዮጵያ ስልጣኖች የሀገር ሽማግሌዎች የመንግስታት ተወካዮችና ልዩ ልዩ የህብረተሰብ ክፍሎችን በማካተት የማስመዝገብ ጥረቶች እየተደረጉ እንዳለ ተመላክቷል። በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር ዘርፍ አስተባባሪና የአፋር ብሔራዊ ክልላዊ መንግስት የባህል ወጣቶችና ስፖርት ቢሮ ኃላፊ ሀመዲን ዶላ እንዳሉት ባህላዊ ማድኦ ህግ አጥፊው ወይም ወንጀለኛውን ሳይያዝ ወይም ሳይታሰር ቢቀር ቅጣትም ይሰጠዋል። በዚህም ባህላዊ ህግ ለተፈጻሚው ጥፋት አጥፊው ብቻ ሳይሆን የአጥፊው ጎሳ በሙሉ ተጠያቂ እንደሚሆን ተናግረዋል። ቢሮ ኃላፊ ይህንን ስርዓት በዩኔስኮ ለማስመዝገብ ትኩረት ያደረገ ኮንፈረንስ ከየካቲት 3 2018 ዓ.ም እስከ የካቲት 5 2018 ዓ.ም ድረስ በሰመራ ከተማ እንደሚካሄድ አስረድተዋል። የማድኦ ስርዓትን በዩኔስኮ መመዝገቡ ለሀገር ከሚያበረክተው አስተዋጽኦ ባለፈ ቀጠናዊ ትስስርና አብሮነትን በማጠናከር ረገድ የጎላ ሚና እንዳለውም ተመላክቷል። የሞጆ ጉምሩክ በግማሽ ዓመቱ 73.88 ቢሊዮን ብር ገቢ መሰብሰቡ